እጅግ በጣም ያሳዝናል፣ እጅግም በጣም ያስደነግጣል። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ሰላም እንደምቆያችሁ የተከበራችሁ ቤተሰቦቻችን፣ በወቅታዊና በሰበር መረጃ ተመልሰናል። ብዙዎቻችን የምንወደውና የምናደንቀው አርቲስት ነጻነት ወርቅነህ እንግዲህ በዛሬው ዕለት ህይወቱ ማለፉን ሰምተናል። እጅግ በጣም ልብ የሚሰብር መረጃ ነው። ነጻነት ወርቅነህ እንግዲህ በበርካታ መዝናኛ ፕሮግራሞቹ እንዲሁም በኢቢኤስ እና በተለያዩ ማስታወቂያዎች ላይ እናውቀዋለን። ብዙዎቻችን እንወደዋለን፣ እናከብረዋለን። ብዙዎቻችን ያዝናና ያስተማረ ቁም ነገርን በጨዋታ መልክ አድርጎ ያስተማረ ሰው ነውና ብዙዎቻችን የምናደንቀው ሰው ነው። ውድ ቤተሰቦቼ እኔም በነፍስ ይማር ብያለሁ። ሌሎችም መረጃዎች ይዤላችኋለሁ። እነሱንም እንድታደምጧቸው በአክብሮት እንጠይቃለሁ። እስቲ ወደ መረጃዎቹ እንለፍ። ለኔ ብቻ አይደለም ይሄ ነገር አስደንጋጭ የሆነው መሰለኝ። ነጻነት ወርቅነህ አርቲስት ነጻነት ወርቅነህ መሞቱን ሰማውና በጣም ነው የደነገጥኩት። በጣም ነው የደነገጥኩት። እኔ ትወና እንደወድ ካደረጉኝ ሰዎች መካከል አንዱ ነጻነት ወርቅነህ ነውና በጣም ከልጅነቴ ህልሜ ከነበሩት ነገር አንድ ቀን ከሱ ጋር የሆነ ነገር መስራት አግኝቼው እንደምወደው መናገር ነበርና እዚህ ደረጃ ደርሼ ዛሬ ላይ ኢንተርቴይንመንቱ እዚህ ሚዲያው ላይ እየሰራው እድሎች ነበሩኝ አግኝቼ እንደምወደው ለመናገርና ምን ሆኜ እንዳልተናገርኩ አላውቅም። አንድ ቀን ሰላም ሳልለው እና በጣም በቃ እሱ በሚሰራው ስራ በጣም ትልቅ መነሳሳት ፈጥሮብኝ ትወና ለወድ እንደቻልኩም ሳልናገር ህይወቱ ማለፉን ዛሬ ሰማ በጣም ደነገጥኩ። እኔ እንጃ በቃ በጣም ዛሬ አዲስ አበባ አይደለሁምና ምናልባት ለመጀመሪያ ጊዜም ለመጨረሻም ጊዜ ቀብሩ ላይ መገኘ ይመስለኛል። አንዳንድ ትውቆች በጣም ያስጠላሉ። በጣም ነው የምንወደ ነጻነት ነፍስ በገነት ተኑር። ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። በቃ ህይወት ይህች ናት። ከሳምንታት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወትና ቀጠሮዋ ምን ያህል ረቂቅ ነው። ገና ከ2 ሳምንታት በፊት በታላቅ ደስታና እንቅስቃሴ ላይ የነበረው ተወዳጁ አርቲስት ነጻነት ወርቅነህ የአልቲማ ሪል ስቴት ብራንድ አምባሳደር ሆኖ ተመርጦ ስራውን በንቃት መጀመሩ የሚታወስም ነበረም። ይሁን እንጂ ያ የትላንቱ ንቁና ጠንካራ ወንድማችን ዛሬ በድንገት ከዚህ ዓለም በሞት መለየቱን ስንሰማ በጥልቅ ሐዘን ውስጥ ሆነን ነው። ትላንት በደስታ ስራ ሲጀምር አይተነው ዛሬ ግን በሞት ተለየ ብሎ ማመን እጅጉን በጣም ይከብዳል። ነፂ እጅጉን የዋሰው ነበረም። ባሳየን ፍቅርና ደግነት ሁሌም እናስታውሳለን። ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹና እንዲሁም ለመላው የኢትዮጵያ ሕዝብ መጽናናት እንመኛለን። ነፍስ ይማር። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ በሐዘን መግለጫቸው ላይ አክለውም ነጻነት በተለይም በህዳሴ ግድቡ ላይ በተዘጋጀው የ2016 የአዲስ ዓመት ፕሮግራም ላይ ያበረከተውን አስተዋጽኦ አስታውሳለሁ፣ እንዲሁም ደግሞ አዲስ ዓመትን በደስታ እንድንቀበል አድርጎናል ሲሉ እንግዲህ በመግለጫቸው ላይ ተናግረዋል። ጠቅላይ ሚኒስትሩ በመጨረሻ አክለውም ለቤተሰቦቹ፣ ለአድናቂዎቹ እንዲሁም ደግሞ ለወዳጅ ዘመዶቹ መጽናናትን እመኛለሁ ሲሉ የሐዘን መግለጫቸውን ገልጸዋል። በድጋሚ በአርቲስቱ ህልፈት የተሰማኝን ሐዘን መግለጽ ፈልጋለሁ። ነፍስ ይማር። በአዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን።
እጅግ በጣም ያሳዝናል፣ እጅግም በጣም ያስደነግጣል። አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ በአሁኑ ሰዓትም ተነግሯል። በእውነቱ ከሆነ እጅግ ያልጠበቅኩት እንዲሁም እጅግ ያስደነገጠኝ ዜና ነው። ነጻነት ወርቅነህ ከዚህ ዓለም በሞት መለየቱም ተረጋግጧል። በዚህ አጋጣሚ ለቤተሰቦቹ ለአድናቂዎቹ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ።